ጀግና ታውቃለህ? አታውቅም። ወይኔ ጉዴ! ጀግና አታውቅም መቼም። አለማወቅ ችግር አይደለም። እኔ እነግርሃለሁ ዛሬ ማለት ነው ምርጥ በቃ መቼም ሊደገሙ መቼም ተመልሰው ሊመጡ ማይችሉ አርበኞችን ማለትም ጀነራሎችን ሬት እናደርጋለን። አብረኞን ጃጋማ ኬሎ ምንም አይሰማው ኮሪያ ሳይቀር የሄደ ሰው ነው ይሄ ሰውዬ ማለት ነው። ከዚህ በተጨማሪ ደግሞ ማለት ነው ማንም አርጎት ማያውቀውን ፈረንጅ ሽጧል። እሱ የገዛው ፈረንጅ አትርፎበት ሽጧል። ሰውየው ዝም ብሎ አይደለም ምን የምነግርህ ማለት ነው። ሁለተኛ ላይ ደግሞ የምናደርገው ገበየው ነው። ገበየው ቢሞት ባልቻ ተተካ መድፋ አገላበጭ ብቻ ለብቻ ማንም አይሰማው ገበየው ሁለተኛ ላይ እናደርገዋለን። ምክንያቱም ማለት እንዲህ እስኪዘመርለት የሆነበት ምክንያት ኃይለኛ ስለሆነ ማለት ነው። አንደኛ ላይ የምናደርገው ደግሞ አሉላ ነው ይላል። አሉላ መቼም የማይረሳው ሰው ይሄ ሰው ማለት ነው። ኃይለኛ ጣሊያን ኢትዮጵያ ከመግባቱ ጀምሮ እግሩ እየተፈታተነ የነበረ ሰው ነው እና ፎሎ እያደረጋችሁ ስለነዚህ ሰዎች ቪዲዮ ከፈለጋችሁ ማለት ነው ኮሜንት ላይ አሳውቁኝ። ይመቻችሁ።